ኢትዮጵያ እንደ ሀገር መቆሟ ውስጥ እኮ የኢትዮጵያ ኦርቶዶክስ ቤተክርስቲያን እኮ ዋና ናት እኮ ዋና ናት። ኢትዮጵያ ውስጥ እኮ ክርስትናን እኮ አቅፋ ይዛልን ያኖረችው እሷ ናት። የኢትዮጵያ ኦርቶዶክስ ቤተክርስቲያን ኢትዮጵያ የምትባልን ሀገር ስትመጣ እኮ ዋና እኮ የነበረችው እሷ ናት። ከዚህ አንፃር ኢትዮጵያ የምትባል ሀገር የመኖሯ ምክንያት ቀደም ያልከው ነገር ኢትዮጵያን እግዚአብሔር የሚጸልዩ እኮ ሰዎች አሉ እኮ የሚገርም እኮ ጸሎተኛ ሰዎች አሉ ኢትዮጵያ ውስጥ አግኝተኛል። ጥቂት ይሁኑ እንጂ እኮ አሉ። አደባባይ አይወጡም እኮ የሚጸልዩ ሰዎች እኮ ሚዲያ ላይ አታገኛቸው። ብዙ የሚጮሁ አይደሉም እኮ አሉ እኮ በየጉራንጉር ውስጥ እኮ ተደፍተው ለኢትዮጵያ የሚጸልዩ እግዚአብሔር የሚሰባቸው ሰዎች አሉ። እግዚአብሔር ሰዶምን ሊያጠፋ ሲል እኮ 10 ሰው ከተገኘ አላጠፋትም ነው ያለው። 10 ሰው ካገኘ 50 ምናምን ብሎ አብርሃም አወረደውና 10 በቃ 10ማ አያጣም ብሎ ነው አብርሃም ጥሎ ሄደው። 10 ሰው ስላልነበረ ነው ሰዶም የጠፋቸው። ኢትዮጵያ ውስጥ እንዳልከው ቅድም ይጠብቃታል የሚጸልዩ ሰዎች ስላሉ የኛው ከዚያ አንፃር ኢትዮጵያ ውስጥ የኦርቶዶክስ ቤተክርስቲያን በጣም እኮ ማለት ነው እኔ በጣም ነው ማከብራት ቤተክርስቲያኒቱን። የተወደዱ በጣም የሚገርሙ በጣም ግሩም የሆኑ መምህራን አሉባት። የተወደደች ቤተክርስቲያን ናት። እውነት ነው እኮ ኢትዮጵያ ኦርቶዶክስ ቤተክርስቲያን ባትኖር እኮ አንተና እኔ እኮ ስማችን ይሄ አሁን ያለን ስም አይሆንም ነበር። እኔ በጣም ማከብራት ቤተክርስቲያን ናት። በርካታ የኢትዮጵያ ውስጥ በጣም አሉ የሚባሉ ትልልቅ መልካም ነገሮችን ያደረገች ቤተክርስቲያን ናት። አሁንም እያደረገች ነው። ግን ሁሉ ጊዜ ለምን እዛ ጋር አይታይም ካለ አሁንም አለ እኮ እኛም ጋር እኮ አሉ የተወሰኑ ቸርቾች ጋር ያለው ግን አብሮ